በ2009 በመንግስታቱ ድርጅት ጠቅላላ ጉባኤ ላይ ለመገኘት ወደ አሜሪካ ባቀኑበት ወቅት ድንኳናቸውን የሚጥሉበት ቦታ አጥተው መነጋገሪያ ሆነውም ያውቃሉ። በወቅቱ ጋዳፊ ከአሜሪካ መንግስት ጋር ብቻ ሳይሆን ከህዝቧም ጋር የተካረረ ጸብ ውስጥ ገብተው ነበር። ወደ አሜሪካ ከማምራታቸው ከአንድ ሳምንት ቀደም ብሎ አንድ እንግዳ ተቀበሉ። እንግዳቸው አብዱልባሲጥ አልማግራሂ ይባላል። 270 ሰዎች የተገደሉበት የሎከርቢ የአውሮፕላን ፍንዳታ ጥፋተኛ ተብሎ 20 ዓመታትን በስኮትላንድ እስር ቤት ያሳለፈ ሰው ነው። አልማግራሂ ከእስር ሲለቀቅ ስኮትላንድ ድረስ ሄዶ የተቀበለው የጋዳፊ ልጅ ሰይፍ አልኢስላም ነበር። አልማግራሂ በጋዳፊ የግል ጀት ሊቢያ ሲገባ የጀግና አቀባበል ተደረገለት። ይህ ድርጊታቸው በአሜሪካውያን ዘንድ አልተወደደላቸውም። ምክንያቱ ደግሞ በጥቃቱ ከሞቱ 270 ሰዎች 190 የሚሆኑት አሜሪካውያን ነበሩ። ጋዳፊ አሜሪካ ሲደርሱ ድንኳናቸውን የሚጥሉበት ቦታ እስኪያጡ ተቃውሞ በረታባቸው። ሆኖም አንድ ታላቅ አሜሪካዊ ጋዳፊ እንግዳዬ ነውና እኔ ዘንድ ያርፋል አሉ። ድንኳን የሚጥሉበትን ቦታም ሰጧቸው። እኒህ ሰው በኋለኛው ዘመን የአሜሪካን ፕሬዝዳንት የሆኑት ዶናልድ ትራምፕ ነበሩ። እነሱ ከጠላቶቻቸው ጋር አብረው ገደሏቸው እንጂ ጋዳፊስ ለሕዝባቸው አባት ነበሩ። ምዕራባውያን ዲሞክራሲ የማይገባው አምባገነን መሪ ነው ይላሉ። እኛ ግን እንጠይቃለን፣ ጋዳፊ አምባገነን ከሆኑ ዲሞክራት መሪዎች እነማን ናቸው? ጋዳፊ ስልጣን ሲይዙ ከዜጎቻቸው ፊደል መቁጠር የሚችሉት 25 ከመቶ ብቻ ነበሩ። እሳቸው ለሊቢያ የማይጠቅሙ አምባገነን ተብለው በግፍ በተገደሉበት ዓመት ከዜጎቻቸው 25 ከመቶዎቹ የመጀመሪያ ዲግሪ ነበራቸው። የተማሩ ዜጎቻቸው ቁጥርም 83 ከመቶ ደርሶ ነበር። በጋዳፊ እምነት ትምህርት ቅንጦት ሳይሆን ለሰው ልጆች ሁሉ የሚገባ መብት ነውና ትምህርት በሊቢያ ነፃ ነበር። ቀለሜ ሆነው የዩኒቨርሲቲ ትምህርታቸውን ለመከታተል ከሀገር ውጪ ለሚሄዱ ተማሪዎችም የትምህርት ወጪያቸው የሚሸፈነው በመንግስት ነበር። ተምረው ሲመለሱ ወዲያው ስራ ካላገኙ ስራ እስከሚያገኙ ድረስ አማካይ የሙያውን ደሞዝ መንግስት ይከፍላቸዋል። ስራ አገኝተው ከተቀጠሩም የጋዳፊዋ ሊቢያ ከላባቸው ዋጋ ግብር ብሎ ነገር አትቀበልም። ጋዳፊ ለህዝባቸው እንዲህ ነበሩ። በእሳቸው ዘመን አዲስ ትዳር ሲመሰርቱ ቀበሌ የሚሄዱት 80 ለመፈራረም አይደለም፣ $50,000 የጎጆ መውጫ ከመንግስት ለመቀበል እንጂ። ጤናን የሚሰጠው ፈጣሪ ቢሆንም በጋዳፊዋ ሊቢያ ዜጎች ጤና የተጓደለ በምን ልታከም ብለው አይጨነቁም። በመላው ሊቢያ ሕክምና ነፃ ነበር። ሕክምናው በሊቢያ ብቻ የማያበቃ ከሆነ የተሻለ ሕክምና ወደሚያገኙበት ሀገር ልኮ የሚያሳክማቸው መንግስት ነው። መንግስት ለሕክምና ወደ ውጭ የሚሄዱ ዜጎችን ሙሉ የሕክምና ወጪ ከመሸፈን በተጨማሪ ለሆቴል፣ ለትራንስፖርትና ልዩ ልዩ ወጪዎች የሚሆን በወር $2,300 የኪስ ገንዘብ ይሰጣል። ቆይታው በተራዘመ ቁጥር ደግሞ ክፍያውም በየወሩ ይቀጥላል።